ሰላም እንዴት ናችሁ? ሰላም ነው? አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ? እኔ አሪፍ ሆኛለሁ። ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል ሁሉ ነገር። ወክ ማድረግ ጀምረናል። ሰላም ውድ የምሳሌ ቲዩብ ተከታታዮቼ በያላችሁበት ብዙ ሰላም ለእናንተ ይሁን። እንደምን አረፈዳችሁ ስንል መጋቢት 15 ቀን ሰኞ የሰማናቸውን አዳዲስ መረጃዎች እንካችሁ ልንላችሁ ነው። ሰብስክራይብ፣ ላይክ እና ሼር እንዳይረሳ። ወዳጁ ድምፃዊ አብዱኪያር ከደረሰበት አደጋ አገግሞ በአሁኑ ሰዓት በከዘራ ታግዞ መራመድ መጀመሩንና በቅርቡ ያለምንም እርዳታ መራመድ እንደሚጀምር ገለጸ። አልሐምዱሊላህ በከዘራ ድጋፍ መራመድ ጀምሬያለሁ በሚል ቪዲዮ ያሰራጨው አብዱ ጉዳት ከደረሰበት በኋላ ደግሞም የእናቱ ማዘን ተደርቦበት እንደነበር የሚታወቅ ሲሆን ሀገር ውስጥ ከሀገር ውጪ በስልክ በአካል በኢሜል በተለያየ መንገድ ፍቅራችሁን የገለጻችሁልኝ እንዲሁም በጸሎታችሁ ያሳባችሁኝ የዘና ወንድሞቼ እጅግ በጣም አመሰግናለሁ ብሏል። አልሐምዱሊላህ ካዘኔ ተጽናንቻለሁ፣ ከህመሜ ማገግሜያለሁ፣ አሁን አጥንቴ ይገጥሟል፣ በከዘራም የታገዝኩ በደንብ እየረገጥኩ መራመድ ጀምሬያለሁ በሚል መልእክት ያስተላለፈው አብዱ በሚቀጥሉት ቀናት በደንብ ተላምጄ በቅርብ ያለምንም እርዳታ መራመድ ጀምራለሁ ሲል በድጋሚ መልእክቱን አስተላልፏል። ድምፃዊው ልክ የዛሬ ወር ባስተላለፈው መልእክት በቀድሞ በሊፍት በወደኩበት በከባድ አደጋ ተረፍኩ፣ ዛሬ ደግሞ እናቴን በሞት ተረዳው፣ ፈተና እየበዛብኝ ነው፣ ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ ሲል ጥሪ አቅርቦም እንደነበረ ዘሀበሻ መዘገቡ ይታወቃል። አገር ያላወቀው ጨንቆት ሱሳይድ የሚያደርግ ሰው እኮ አለ ማለት በቃ የሆነ ታላቅ ወንድም የላቸውም፣ አይዞ የሚል የላቸውም። እቅፍ አድርጎ ፓፓ አንቺ እኮ አሪፍ ነሽ እንዴ እኮ በቃ ያንተ መስመር ትንሽ ነው ግፊን አብሽር ምናምን ብለህ ትንሽ ገፋው እኮ ልጅ ይጨራል። እንደሱ የሚያደርግ ሰው ያጡ ነው ይመስለው። በሁሉም ፊልድ እየታዘብክ እኮ በሙዚቃ ብቻ እንዳይመስል አሮን ነው። በእናንተም ፊልድ በሌላውም ፊልድ በደንብ ካየ እንደዛ አይነት እንትን ይፈልጋሉ ወጣቶች እንጂ እጃቸው ላይ አለ እኮ በቃ አሪፍ ዲቫይስ አለ፣ ክሊክ ሲያደርጉ ይመጣል። ምን ችግር? ዛሬ ሰኞ መጋቢት 15 ቀን 2017 ዓ.ም ጠዋት በትግራይ ደቡባዊ ዞን በማይጨው ከተማ በሚገኝ የችፑር ፋብሪካ ባጋጠመው የእሳት አደጋ የሶስት ሰዎች ሕይወት ሲያልፍ በሚሊዮን ብር መውደሙ ተገለጸ። የፋብሪካው የህዝብ ግንኙነት ክፍል ለቲክቫ ኢትዮጵያ መቀሌ በሰጠው ቃል የእሳት ቃጠሎ አደጋው የተነሳው በፋብሪካው የምርት ክፍል መሆኑን ጠቁመዋል። የአደጋው መነሻ ምክንያት ገና አልተጣራም ሲሉ የተደመጡት ይህ መረጃ እስኪጠናከርበት ሰዓት ድረስ የሶስት ሰዎች ሕይወት አልፏል፣ አንድ ሰው ደግሞ በሞት አፋፍ ላይ ይገኛልን ብለዋል። ሌሎች አካላዊ ጉዳት የደረሰባቸው ደግሞ ለጤና ምርመራ ወደ ተሻለ ሕክምና ተልከዋል። የተነሳው ቃጠሎ በፋብሪካው ማሽነሪዎች ህንፃዎች ላይ በሚሊዮን ብሮች የሚገመቱ ውድመትን አድርሷል። ዛሬ ረፋድ የተነሳው የእሳት ቃጠሎ በሰው ኃይልና በማሽነሪ ተደግፎ በቁጥጥር ስር ውሏልም ተብሏል።